የትኛውም እግር ኳስ ተጫዋች ስራውን መጥፎ ሰው ለመባል አይጀምርም። ነገር ግን አንዳንዴ ባላቸው የኳስ ፍቅር እንዲሁም በእልህ ለዚህ ይጋለጣሉ። በዚህ ቪዲዮ በእግር ኳስ ውስጥ በጣም የሚጠሉ 7 ተጫዋቾችንና ለምን እንደሚጠሉ እንመለከታለን። ጁድ ቤሊንጋም የእንግሊዝ ወርቃማ ልጅ መሆን ነበረበት፣ በተለይም የፕሪሚየር ሊጉ የወደፊት ፊት። ነገር ግን እድገቱን ለመቀጠል ወደ ቦሩሲያ ዶርትመንድ ለመሄድ ሲወስን ብዙ የእንግሊዝ ክለቦችንና ደጋፊዎችን አሳዘነ። ከዚያም በድጋሚ ታዋቂ ተጫዋች ሆኖ ወደ አገሩ ሳይመለስ ወደ ሪያል ማድሪድ ለመቀላቀል መወሰኑ በእንግሊዝ ሚዲያዎችና ደጋፊዎች ዘንድ ቅያሜን ፈጥሯል። አንዳንዶች ማድሪድን መቀላቀሉን ቢወዱለትም፣ ሌሎች ደግሞ እስኪወድቅ መጠበቅ አልቻሉም ነበር። ከዚህም በተጨማሪ ከዳኞች ጋር ይከራከራል። ለክለብም ሆነ ለሀገር ምንም ዳኛ ደህንነቱ የተጠበቀ አልነበረም። የማድሪድ ደጋፊዎች እሱን የሚቃወም ዳኛን ማጥቃታቸው ይህን ጸባዩን አባብሶታል። ከዚህ ውጪ በተደጋጋሚ የላሊጋ የልብስ ደንብን በመጣስ በካልሲዎቹ ላይ ቀዳዳዎችን ቆራርጦ ይገባል። በዚህ ውድድር ዘመንም ግቦቹ ቀንሰዋል። እናም ተቺዎቹ ከመቼውም ጊዜ በላይ ጮክ ብለው መናገር ጀምረዋል። እንደ አማካኝ ተጫዋች ምንም አያደርግም የሚሉት ተቺዎቹ እያንዳንዱ ተግባሩን ይተነትናሉ። የሪያል ማድሪድ ማሊያ ከባድ ቢሆንም አንድ ነገር ግን ግልጽ ነው፣ ቤሊንጋም በሚገባ መሸከም ይችላል። ቪኒሲየስ ጁኒየር። አመናችሁም አላመናችሁም የቪኒሲየስ ጁኒየር የመጀመሪያ ጠላቶች የራሱ ደጋፊዎች ነበሩ። የባርሴሎና ደጋፊዎች ሪያል ማድሪድን በመምረጡ ቀድሞውኑ ቢጠሉት ቢሆንም የማድሪድ ደጋፊዎች የወጣበትን ዋጋውን ማስመስከር ባለመቻሉ ከመጀመሪያው ተቃውሞት ነበር። ግን በድንገት ሁሉም ነገር ተለወጠ። ራሱን አሻሽሎ የማድሪድ ደጋፊዎችንም አሸነፈ። በዚህ ፍቅርም የተነሳ በአሁኑ ጊዜ በእግር ኳስ ዓለም ውስጥ በጣም ከሚጠሉ ተጫዋቾች አንዱ ሆኗል። ቪኒሲየስ ግን ማስቆጠርና የተቃዋሚ ደጋፊዎችንም መንካት ቀጠለ። በስታዲየሞቻቸውን በመደነስ በጨዋታ መሃልም የሚያሳያቸው ቄንጦች ከኔማር በላይ ከፍ አደረጋቸው። በአንድ ወቅትም ጆሹዋ ኪሚችን እስከ ማማታት ያደረሰ ተንኮልን አድርጎ ነበር። ከዚህ ሁሉ በኋላም የ2024 ባላንዶር ውዝግብ መጣ። ቪኒሲየስ እየመራ እንደነበር ያውቅ ስለነበር ድግስ ማዘጋጀት ጀምሯል። ታዲያ ሮድሪ ሁለተኛ ሆኖ ሲጨርስ ተቃዋሚ ደጋፊዎች እንደ አምባገነን መውደቅ አከበሩት። ከወራት በኋላም ይህ ደስታ አላቆመም፣ ጥላቸውም እንዲሁ። አንዳንዴ ይህ ጥላቻ ዘረኝነት ይሆናል። ነገሮች ከቁጥጥር ውጪ ከመሆናቸው በፊት አንድ ነገር መደረግ ይኖርበታል። ኤሚሊያኖ ማርቲኔዝ በስኬት የጭንቅላት መናወዝ ምርጥ ምሳሌ ነው። በ2019-20 የኤፍኤ ካፕ ዋንጫን ከአርሰናል ጋር ሲያሸንፍ ቋሚ በረኛ ለመሆን እንዲጠይቅ መተማመን ሰጠው። ነገር ግን አርሰናል ፍቃደኛ አልነበረም። ስለዚህ አስተን ቪላን ተቀላቀለ። እዚያም ክለቡን ለመገንባት አግዟል። በዛ ጊዜ ውስጥም የአርጀንቲና ቁጥር 1 ግብ ጠባቂ ለመሆን ችሏል። በ2021 ኮፓ አሜሪካ የመጀመሪያ ዋንጫቸውን ሲያሸንፉም ትልቅ ሚና ተጫውቷል። በዚህ ጊዜ ነበር ሰዎች እውነተኛ ማንነቱን ማየት የጀመሩት። በዚያ ውድድር ግማሽ ፍጻሜ ጨዋታ ከኮሎምቢያ ጋር በፔናልቲ ወቅት ያደረጋቸው የአእምሮ ጨዋታዎቹ ለብዙ ደጋፊዎች ግር ቢሉም በውድድሩ ላይ ስለነበሩና አርጀንቲና ድል ለመቀዳኘት ብቸኛ ድሏ ስለሚመስል ስቆ አለፉት። በዚህም አላበቃም። በ2022 የዓለም ዋንጫ ተግባሩ እየጨመረ ሄደ። እያንዳንዱን ተቃዋሚ ማስጨነቅ፣ እያንዳንዱን የፔናልቲ ምትም ትዕይንት አደረገው። እናም በተለይም በሽልማት ስነ ስርዓቱ ላይ ወርቃማ ጓንት ሲሰጠው የኳታር አስተናጋጆችን ሳይቀር አስደንግጦ አልፏል። በሜዳ ላይ የፈረንሳይ ተጫዋቾችን ከመሳደብም አልፎ በመቀየሪያ ክፍልና በአርጀንቲና የድል ሰልፍ ላይ ኪሊያን ምባፔን ሸንቆጥ አድርጎ ነበር። በዚህ ጊዜም ነው ታዲያ ፊፋ ተግባሮቹን ለመግታት ጣልቃ መግባት የነበረበት። የደረሰበትም ተቃውሞ እንደሚገባው መናገር ይቻላል። ብዙ ተቃዋሚዎቹ ስለ እሱ መልካም ነገር አይናገሩም። ምናልባት ይህ እውነተኛ ታላቅ ቡድን እንዳይስብ የሚያግደው ነገር ነው። ኒል ሞፔይ ተሳዳቢ ንግግሮችን ያዘወትራል። የአጥቂ ስፍራ ተጫዋች ሲሆን ከአምባጓሮ ፈጽሞ የማይርቅ ነው። ሞፔይ ብዙ ሰዎችን ያናድዳል ብንል ማጋነን አይሆንም። በ2020 በብራይተንና አርሰናል ጨዋታ ወቅት ከማቴዎ ጉንዶዚ ጋር የነበረው ሰጣ ገባ ፈረንሳዩን በመያዝና በማባበል ነበር ያቆመው። ከዚያ ክስተትም በኋላ ለአንድ ዓመት ያህል ሞፔይ ግብ ባስቆጠረ ቁጥር የአርሰናል ደጋፊዎችን በልጅ መሰል ተግባር ያናድድ ነበር። እስከ ዛሬ ድረስም ይጠሉታል። ከዚያም ወደ ኤቨርተን ተዛወረ። ቀደም ሲል በአንድ ወቅት ያስቀየመው ቡድን ነበር። በግብ እጥረቱ ማንም ስለሌላ ተግባሩ አልተጨነቀም። ይህም በእውነተኛ ሕይወቱም ሆነ በማህበራዊ ድረገጽ ስድብና ወቀሳ እንዲያስተናግድ አድርጎታል። ወደ ብሬንትፎርድ በውሰት መሄዱ ወደ ጎል እንዲመለስ ቢረዳውም ተጨማሪ ትርምስን አስከተለ። በጃንዋሪ 2024 በስፐርስ ላይ ግብ ካስቆጠረ በኋላ የጄምስ ማዲሰንን የዳርት ሴሌብሬሽን በማስመሰል በማህበራዊ ሚዲያ ላይ ግጭት ቀሰቀሰ። በዚህም አላቆመም። ማዲሰን ከእንግሊዝ ቡድን ሲገለል ሞፔይ ዳርት በመያዝ ፎቶ በመለጠፍ ቀለደ። አሁን በአርሰናልና ኤቨርተን ደጋፊዎች ብቻ ሳይሆን መላ ሀገሩ ተቃወመው። ወደ ማርሴይ በውሰት መሄዱ ትንሽ ረፍትን ቢሰጠውም በትዊተር ገጹ ላይ ያጋራው መልእክት የመጥፎ ሰው ስሙን አጠናከረበት። መጥፎ ቀን ሲኖረኝ የኤቨርተንን ውጤት አይናስቃለሁ በማለት ያጋራው መልእክት የኤቨርተን ደጋፊዎችን በጣም አሳዘነ። ሞፔይ ግን ግድ አልሰጠውም። በቃለ መጠይቅ ላይ ግልጽ አድርጎ ተናግሯል። መዝናናት ፈልጋለሁ እና ያ ብቻ ነው። ማህበራዊ ሚዲያዎች ለሁሉም ናቸው።
ሁሉም ሰው አስተያየቱን ይሰጣል። እኔም እንደዛ አደርጋለሁ። እግር ኳስ ስለምጫወት ራሴን መግደል የለብኝም። በደጋፊዎችና ተጫዋቾች መነቀፍ እፈልጋለሁ። እኔ ሁልጊዜ ራሴን ነኝ። እብድ ነኝ ብለው ያስባሉ፣ ነገር ግን ከጓደኞቹ ጋር ይተወራረቡ። ብቸኛው ልዩነት እኔ መድረክ አለኝ ነው። ከዚህ በፊት አድርጌዋለሁ፣ ከእግር ኳስ በኋላም አደርገዋለሁ። በእርግጠኝነት በቅርቡም አያቆምም። ጆርዳን ኤንደርሰን። እኔ በግሌ የጆርዳን ኤንደርሰን ጥላቻ አላስፈላጊ ነው ብዬ አስባለሁ። ምክንያቱም እሱ እስካሁን ከተመለከትናቸው ተጫዋቾች ጋር አይመሳሰልም። ምሳሌያዊ ባለሙያ ነው። ሁልጊዜ በሽንፈትም በድልም ደግና ለጋስ ሰው ነው። ስለ ቡድኑና ሌሎች ተጫዋቾች ጮክ ብሎ ይናገራል። እንዲሁም ለተጨቆኑ ማህበረሰቦች ብዙ ጊዜ ይቆማል። ራሱንና ሁሉንም ለማስደሰት ቆንጆ ቤተሰቡን እየተንከባከበ እግር ኳስ መጫወት የሚፈልግ ሰው ነው። ታዲያ ለምን እንዲህ ያለ ጥላቻ ደረሰበት? በሳውዲ አረቢያ እግር ኳስ መጫወት ለብዙ ደጋፊዎች እንደ ገንዘብ መሰብሰቢያ ይታያል። እንደ ጆን ዱራን፣ ኤምሪክ ላፖርት እና ሮበን ኔቬስ ያሉ ተሰጥኦዎች በሊጉ ሲጫወቱ ማንም አይወቅሳቸውም። ምክንያቱም እንደ ክርስቲያኖ ሮናልዶ ያሉ ጊዜ ያለፈባቸው ነገር ግን ምንም ማረጋገጥ የማይጠበቅባቸው ተጫዋቾች ሊጉን ያደምቁታል። ነገር ግን የሳውዲ አረቢያ የሰብአዊ መብቶች በአንዳንድ ደጋፊዎች እነዚህ ተጫዋቾችን እንደ ከዳተኞች እንዲታዩ ያደርጋል። የጆርዳን ኤንደርሰን ጥላቻ ከዚህ የመጣ ነው። ለማህበራዊ ጉዳዮች ጮክ ብሎ የሚናገረው ሰው ለተጨማሪ የገንዘብ ሊቨርፑልን ለቆ ወደ ሳውዲ አረቢያ መሄዱ ሰዎችን በጣም አሳዝኗል። የእንግሊዝ ብሔራዊ ቡድንም በፕሪሚየር ሊግ ውስጥ ወጣትና ጤነኛ አማካኝ ተጫዋቾች እያሉ እሱን ስለሚጠራው በሌሎች አይወደድም። በስመ ጥሩ አያክስ አምስተርዳም ቢገኝም ከሳውዲ አረቢያ ተጫውቷል። መጥፎ ስም አሁንም ማምለጥ አልቻለም። ብሩኖ ፈርናንዴዝ። አንድ ጨዋታ መለወጥ እንደሚችል ታላቅ ተጫዋች ስትታይ ብዙውን ጊዜ የቡድንን ሸክም በትከሻ ትሸከማለህ። ይህ የብሩኖ ፈርናንዴዝ ትግል ነው። ነገር ግን ጉድለቶች አሉበት። ይጮሃል፣ ሲሸነፍ ቁጣውን ያሳያል። ነገሮች በፈለገው መንገድ ካልሄዱ ሁሉንም ይቃወማል። ይህ ቡድኑን በጣም ሲያስተች ይስተዋላል። አንዳንዴም ችግሮቻቸውን ያባብሳል። ከዚህም አልፎ የተቃዋሚ ደጋፊዎች በጸባዩ ምክንያት በሚፈጠሩ ብዙ ሂደቶች የበለጠ ይቃወሙታል። የማንቸስተር ዩናይትድ ካፕቴን መሆኑና ቡድኑ እንደ ደጋፊዎቹ ሁሉ ብዙ ጠላቶች ስላሉት ይህ ጸባዩ በብዙዎች አይን ውስጥ እንዲገባ አድርጎታል። ቲቦ ኮርቶዋ። ከእንግሊዝ እስከ ስፔን እናም እስከ ሀገሩ ቤልጅየም ቲቦ ኮርቶዋ ምናልባት ጠባቂ የሚያስፈልገው ተጫዋች ነው። ይህም ታዋቂ ስለሆነ አይደለም፣ ይልቁንስ ሴሰኛ ስለሆነ እንጂ። በቼልሲ እያለ ከጎረቤቱ ጋር ከመውለዱ በፊት በ2014 ከሰራተኛ ጋር እና በ2015 ከቤልጅየም ሞዴል ጋር ግንኙነት ነበረው። ነገር ግን እውነተኛ ወንጀሉ ኬቨን ዴብሮይን ላይ ያደረገው ነበር። ቲቦ ኮርቶዋ እና ኬቨን ዴብሮይነ በቤልጅየም እና የቼልሲ የቡድን አጋሮች ነበሩ። ነገር ግን በዚያን ጊዜ ኮርቶዋ የዴብሮይን ፍቅረኛን እያየ ነበር። በ2012 ዴብሮይን ከፍቅረኛው ጋር ሲጣላ ኮርቶዋ ለማጽናናት በሚል ገባ። አንድ ነገር ወደ ሌላ አምርቶም ኮርቶዋ ከእሷ ጋር የፍቅር ግንኙነት ጀመረ። ዴብሮይን ይቅር እንዳረገለት በተደጋጋሚ ቢናገርም በእግር ኳስ ዓለም ይህን ሊረሳው አልቻለም። አስደናቂ ግብ ጠባቂነቱ ወይም ብዙ ሽልማቶቹ ሰዎችን እንዲወዱት ቢያደርግም በዚህ ቪዲዮ ውስጥ ያልተካተቱ ግን መካተት ነበረባቸው የምትሉትን ተጫዋቾች በኮመንት መስጫው ስር ያስቀምጡልን። እንዲሁም ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እና ኮመንት ማድረግ አይረሳ። እስከ ቀጣይ ቪዲዮ አዲዮስ።